ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ መልካም ነው ወይ? የዛሬው ፕሮግራም ተጀመረ። እንደተለመደው አሪፍ ፕሮግራም አለ። በዚህ ሳምንት አነጋጋሪ የነበረው ሰይፉ ፋንታሁን የአፍሪካን ኢምፓክት አዋርድ ማሸነፍ ነው። እጅግ በጣም ደስ የሚል ዜና ነው። ላለፉት 30 ዓመታት በጋዜጣ በሬዲዮ እንዲሁም በቴሌቪዥን ሰይፉ ኦን ኢቢኤስ በተሰኘው ፕሮግራም ሲያዝናናን የቆየ ሰው ነው። ግን ከሰራው ስራ አንጻር ብዙ ሽልማት እስከዛሬ ሲሸለም በግሌ አይቼ አላውቅም። ስለዚህ ይህ ሽልማት ስለተደረገለት እጅግ በጣም ደስ ብሎኛል። ደስ የሚል ዜና ነው። ምክንያቱም ይገባዋል። በጣም ብዙ አይነት ስራ ሲሰራ የነበረ ኢቨን አሁን ከቅርብ ጊዜያት ወዲህ ደግሞ በበጎ አድራጎት ስራዎቹ ብዙ ስራ እየሰራ ያለ ሰው ነው። ተገቢ ሽልማት አግኝቷል ብዬ ነው ማስበው። ሰይፉ ደስ ይላል። በሽልማቱ ወቅት የተናገራቸው ነገሮች አዝናኝም ናቸው፣ አንዳንዶቹ በጣም አስተማሪና ቁም ነገርም ናቸው። እነሱንም በመሀል እየገባን እናያለን። ኛው ጉዳይ ደግሞ የቴዲ አፍሮ ነው። በዚህ ሳምንት እነሱም አንቨርሰሪያቸውን አክብረዋል። ቴዲና ባለቤቱ አሪፍ ዳንስ እየደነሱ ታይተዋል። ብዙ ፕሮግራሙን ሙሉ ለሙሉ በማህበራዊ ሚዲያ አልለቀቁትም፣ ግን የተወሰነ ነገር አለ። እሱንም አብረን እናያለን። ሌሎች አዝናኝ ነገሮችም አሉ። አብራችሁ ቆዩ። ወደ መጀመሪያው የሰይፉ ጉዳይ ነው የምናልፈው። ዶክተር ጋሻው ሽልማቶችም እንባክዎትን። እኛ ሰፈር የሀብታም ለቅሶ በተለይ አሁን ፉክክር ነውና ድል ያለ ድግስ ነው እና ሰውየው በሉ ጠጡና ብድግ ብለው እንዲህማ ከተበላ ይለቀሳሉ። እንዲህ ከበላችሁ ለምንድን ነው ሞቅ አድርጋችሁ ማታጨበጭቡላቸው? እናታችሁ የዛሬው ሽልማት ህልም ነው። ስለዚህ ለዚህ ላበቃኝ እግዚአብሔር ክብር ምስጋና ይሁን። በድጋሚ ቆንጆዋን ሚስቴን በእናታችሁ አመስግኑልኝ። በቅርቡ ነው 10ኛ ዓመት የጋብቻ ባላችን ያከበርነው። እንኳን ለዚህ ቀን አበቃሽ። 10 ዓመት ሙሉ ስላቃጠልኩሽ። በነገራችን ላይ እቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን የ5 ልጆች እናት ናት። 4ቱን ከኔ ጋር ነው ያፈራ ነው። 5ኛው ልጇ እኔ ነኝ። እንደሰማችሁት ነው። ያው ይዞ እየቀልድ ያልቅበትም ደስ የሚል ንግግር ነው ያደረገው። ይቀጥላል። ብዙ ነገር ላይ ያነሱ ሽልማቱን መታሰቢያነቱን ያደረገው ለቢኒያም መቄዶንያ ነው። በጣም ክብር ይገባዋል። እውነት ይሄን ስላደረገ አሪፍ ነው። ለሚገባው ሰው መታሰቢያውን አደረገ ብዬ ነው በግሌ ማምነውና ደስ ይላል። እስቲ እሷንም እንስማት። ከዛ ውጭ እንግዲህ መቄዶንያ በተለይ የክብር ዶክተር ቢኒያምን በተመለከተ እዚህ ሽልማት ላይ እንዲገኝ ጥሪ ቀርቦለት ግን ከ30 ደቂቃ በላይ ተቀምጦ መንቀሳቀስ ስለማይችል እዚህ ቦታ ላይ አልተገኘም። የቢኒ መታመም የመቄዶንያ አጠቃላይ መታመም ነው። በአዲስ አበባ ላይ ብቻ ከ10,000 በላይ አረጋውያን የአእምሮ ህሙማንን ሰብስቦ የሚያኖር የሁላችንንም ጭንቀት የሚጨነቅ ሰው ነው። ይህ የዛሬው ሽልማት ፊት ለፊታችሁ ነው የምነግራችሁ። በቃ ሙሉ ለሙሉ መታሰቢያነቱ ለሱ እንዲሆን አበርክቻለሁ። ለክብር ዶክተር ቢኒያም እድሜ ከጤና ይስጥ። እንግዲህ እንዳያችሁት ነው ያው መታሰቢያነቱን ለቢኒያም ነው ያደረገው፣ ለቢኒያም መቄዶንያ። ሰይፉ ምን ያህል ክብር እንዳለው ነው የሚያሳየው ለሱ። ሌላው ደግሞ መጨረሻ ላይ ያላት ነገር ደስ ትለኛለች። ምክንያቱም ሰይፉ ብዙ ደጋፊዎች ያሉትን ያክል ደግሞ የሚቃወሙትም ሰዎች አሉ። ግን ለእንደዛ አይነት ሰዎች የሚሆን መልእክት ይመስለኛል የተናገረው። በጣም ቆንጆ መልእክት ነች። እስቲ እሷን ደግሞ እንስማት። የኔ ዋና ዓላማ እውነቱን ለመናገር የቲቪም የሬዲዮም ፕሮግራም ስንሰራ ዋናው ዓላማ ህዝቡን ለማዝናናት መሞከር ነው። ሁሉንም ወገኔን በኩል አይን ለማየት መሞከር ነው። ጥንካሬም ድክመቴም እንግዲህ የሚመነጨው ሰዎችን ለማዝናናት በማደርገው ጥረት ነውና እንድትረዱኝ በድጋሚ በትህትና ጠይቃለሁ። እንግዲህ አሪፍ መልእክት ነው። ስለዚህ እሱ ሰውን ለማዝናናት በማደርገው ጥረት ነው ጥንካሬም ደካማ ጎኔም የሚመነጨው ብሏል። ጥሩ መልእክት ያላት ንግግር ነች። በጣም አሪፍ ነው። አዋርዱን ስለበላ ደስ ብሎናል። ይመች ሰይፍሻ። ወደ ቀጣዩ ቪዲዮ ነው የምናልፈው። ቴዲ
አፍሮ እንዳያችሁት ያው ከባለቤቱ ጋር ፈታ እያለ ነበር። አሪፍ አንቨርሰሪ ነው ያከበሩት። ጥሩ ነው፣ ደስ ይላል። በቃ አሪፍ ነው። እንደዚህ በፍቅር አብሮ መቆየት ምናምን አሪፍ ነው፣ ደስ የሚል ነው። ቴዲሻ እንግዲህ መልካም አንቨርሰሪ ነው የሚባለው። ሌላ ምን ይባላል? በመቀጠል ደግሞ የምናልፈው ወደ ሩሃማና ሀብታም ጉዳይ ነው። ከ9 ወራት በፊት በጣም አነጋጋሪ የነበረ ጉዳይ ነው። እነዚህ ፍቅረኛሞች እሷ በታመመች ጊዜ ኩላሊቷ ፌል አድርጎ ኩላሊቱን ከሰጣት በኋላ አለመስማማት ተፈጥሮ ተጋጭተው ተለያይተው ነበረ። ብዙ ሙከራ ተደርጎ ነበር ለማስታረቅ። እነ ሰይፉ ፋንታሁን ብዙ ነገር ሞክረው ነበረ። ፓስተር ቸሬም ነበረበት ጉዳዩ ላይ። በመጨረሻ ሳይሳካ ቀርቶ ከ9 ወራት ቆይታ በኋላ ግን እኚህ ልጆች ወደ እርቅ መጥተዋል። መታረቃቸው አሪፍ ዜና ነው። እስቲ ሂደቱን እኔ አብረን ስለዚያም ከዚህ በኋላ የሚሆነው የመጨረሻው ስርዓት ነው አይደል? አዎ አረሳስተን። እሺ ናይበስ በፊት ለፊት መስቀል ባለች ሰላም ተባባሉና ምትሮት አለ ሰላም አላት። ሰላም እንደዛው ሳትላቀቅ እስቲ ፍቅርን ግለጽላት። አሁን አልቻልኩም። ቃል ራሱ አልወጣልኝ። ሩሃማስ ምንም አልናገርም። በቃ እንደዚህ ነው ማቀፍ የምፈልገው። በጣም ደስ ይላል። እግዚአብሔር ይመስገን። እሺ እግዚአብሔር ይስጥልን። እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ፣ ፍጻሜያችሁን ያሳምርላችሁ። ያው እንግዲህ እንደተመለከታችሁት ነው፣ እርቅ ተደርጓል። አሪፍ ነው። የቤተክርስቲያን አባቶች እንዲሁም የስነ ልቦና ባለሙያ ሆነው ነገሩን መፍታት ችለዋል። አክቹአሊ በጣም ጊዜ የሚፈልግ ነገር ነበረ ሂል ለማድረግ ከዚህ ሁኔታ ውስጥ ለመውጣት። ዞሮ ዞሮ ብቻ እነሱ ታርቀዋል። ከዚህ ቀደም ትንቢት በሚመስል ሁኔታ ይሄን ጉዳይ ጊዜ እንደሚያስፈልገው ኢቭን ይሄን ቀን የሚመጣ የሚመስል አይነት ንግግር ሰይፉ አድርጎ ነበር እሱ ጋር በቀረቡ ጊዜ። ብቻ አሪፉ ነገር መታረቃቸው ነው። ከዚህ ቀደም ምን ነበር የተባባሉት የሚለውንም ለጨረፍታ ለማስታወሻ እስቲ እንየው። ይሄ ነው ያለው ነገር እንጂ ስለዚህ ለሱም ይቅርታ በተለየ የሚፈልግ በጣም ይቅርታ አድርግልኝ። በጣም በቃ በአጠቃላይ ነው ይቅርታ የምጠይቀው። እኔ ምናልባት አብረን የመሆናችን ሁኔታ እንትን ብለህ ውስጥህን አሳምነህ አብረን ብንመለስ እንኳን እኔ አንተን ለመካስ በጣም ዝግጁ ነኝ። ሀብታሙ በጣም በምትፈልገው መንገድ በቃ እኔ አንተን ለመካስ ዝግጁ ነኝ እና ሳላውቀው ነው ያጠፋሁት። እኔ ማድረግ ፈልጌ አይደለም ሰይፉ። የሁሉ ጥፋት የተፈጠረው እኔ ሳላውቀው ነው እንደዚህ እንዲጎዳ የሆነው። በዚህ ልክ እኔ አላስብም፣ አስቤውም አላውቅም እንደዚህ ይሆናል ብዬ ማለት ነው። እና አልከደውትም ነው ብለው ይቅርታው እንዲቀበል እስኪ ሀብትሽን ጋር ዝቶ ሀብትሽ እስኪ አሁን እንግዲህ እሷ ያወራችን ነገር አለ። ከዛ ተነስተን ምንድነው ማለት የምፈልገው? ምንም ማለት የምፈልገው ነገር ይቅርታውን ተቀብያታለሁ፣ ግን ከዚህ በኋላ በአንድ ጎጆ ውስጥ በአንድ ጣራ ውስጥ መኖር ፍላጎት የለኝም። ምክንያቱም ያሳለፍኩበትን ነገር እኔንም አውቀው ከዚህ በኋላም ደግሞ ምን ይምጣብኝ የሚለው ደግሞ ሪስክ የለኝም። ስለዚህ በአንድ ጣራ ውስጥ መኖር ፍላጎቱ የለኝም። ከዚህ በፊትም ማንንም ሳላማክር ነው ወደ ሰው የገባሁት። ሁሉንም ሰው ጥዬ ነው የገባሁት። ሰው ወርቅ ደግሞ ያነሱኝ ደግሞ ቤተሰቦቼና ጓደኞቼ ናቸው። ብዙ ነገር ተብያለሁኝ፣ ብዙ ነገር ማለት ነው። ያ ሁሉ ግን ለእኔ ምንም አልነበረም። በሰዓቱ ፍቅር ነበር። በሰዓቱ ከእሷ ጋር መሆን ነበር የሚያስደስተኝ። በሰዓቱ እሷን ነበር ማዳን የሚያስደስተኝ። የቤተሰቦቼን ነገር አንድም ቃል የሰማሁት ነገር የለም። ገባ? አሁን ደግሞ ሰወርቅ ያነሱኝ ተስፋ ከመቁረጥ ውስጥ ራሴን ከማጥፋት ውስጥ ከአንድም 3 የራሴን ለማጥፋት ስሞክር ያነሱኝ ጓደኞቼና ቤተሰቦቼ ናቸው አይደለ? ነገስ እንደዚህ አይነት ችግር መፈጠሩ ሲፈጠር እንደዚህ አይነት ነገር ሊፈጠር ይችላል። ምንድነው ለኔ መተማመኝ? ያ እምነት ምንም የለም። በአሁን ሰዓት እኔ ውስጥ የሚያስበው ምንድነው ይቅርታ አደርግላታለሁ፣ ግን አብረን እንኖራለን የሚል ነገር ነው የአእምሮ ውስጥ ልብ ውስጥም የለም። ለሱ እኮ ምላሽ እንግዲህ ማስተር ቸሬም ቅድም ሲያወራ እንደገባ እንዲህ ባንዴ አንዳንድ ውሳኔዎች እኮ ትራሲንካቸው ይባላል። የግድ እኮ መሆን አለበት አይደል? አሁን ለምሳሌ እዚህ ቦታ ላይ ማንም እጄን እኮ አይጠመዝዝም። ውሳኔ አንተ ነው። ግን ደግሞ እንዲህ አይነት ጉዳዮች
እንግዲህ በትዳር አማካሪዎች ሊሆን ይችላል አሉ እኮ እንግዲህ አባቶች ሌሎችም አሉ። የነፍስ አባት አለ። አዎ እንደዚህ አባቶች ቢገቡበት አንተም ተይ መቼም በቃ እሺ እሱ ውሳኔው እንደዚህ ነው በቃ ብለን የምንለያየውም ነገር አይደለም። ይጣዳል፣ ጊዜ ይሰጠዋል። እንግዲህ እንደሰማችሁት ነው። አብረን ተመልሰን እንሆናለን የሚለው ነገር አይምሮ ውስጥም ሆነ ልቤ ውስጥ የለም ነበር ያለው። ነቨር ሴይ ነቨር። አንዳንድ ጊዜ ማይሆን ይመስለናል የሆነ ነገር ግን በዚህ መልኩ ነው ዳግም ተመልሰው ወደ ቀደመው ፍቅራቸው ተመልሰዋል። እንግዲህ በመቀጠል የዚህ ፕሮግራም መውጫ ወደ ሆነው ኮሜዲ ነው የምናልፈው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ ሁኑ። ክቡር ፍርድ ቤት ደንበኛ ንጹህ ሰው ንጽህናውን የሚያረጋግጥ ማስረጃ አለ? ይኸው። ይሄ እኮ ተከሳሽ ገላውን እየታጠበ የሚያሳይ ቪዲዮ ነው እኮ። ንጽህናውን የሚያረጋግጥ አላል? ከወንጀሉ ነዋ። ወንጀሉን ማሰርቶታል። እንግዲህ እንዳልኳችሁ ነው። አሪፍ ነገር ነው የሚሰራው። ብዙ ነገር ነው ያለው። ይመጂ የመጨረሻ አንድ አለ። እሷን ሰምተን እንወጣለን። እንዴ ነሽ? ደላላ ልኮኝ ነው ወይ ሰራተኛ ነሽ? ሰራተኛ ሰርቫንት። እሺ ሰርቫንት ነኝ። ግቢ ከማጓዝ ወጪ ስፖርት ወስደን አላችሁ? አዎ አለ። መሮጫ ትራክ ሁሉም አለ። ሁሉም አለ። ገብተሽ እናውራ። ሁሉ ነገር አልጋው መግባት አይደለም መሆኛ ገንዳ አለ። ቲክቶክ ደግሞ ሰራለሁ እና አይፎን አለው ታውቃለህ። ልጅ ያለው እኔ በልጅ አልቀረጽም። እኔ እንደዛ እውነት ወይ ባለቤት ይቀርጽሻላ። ባለቤት አለ። እሱ ነው ባልሽ? እሱ ነው። እሱ ምንሽ ነው? ችግር የለም። እኔ እንደዛ እንትን አይደለም። ላይቭ ምናምን እንገባለሁ ምናምን። እሺ ገብተሻና ምን ትሰሪያለሽ? ግን ምን ትሰሪያለሽ? ምግብ ምን መስራት ትችያለሽ? እኔ በጣም የምችለው ማታኛ እንቅልፍ አለ። እንቅልፍ በቃ ወይ ግቢና አንድ ዝም በያስ እንታ ከለ ታላ ማለት እንትን እያልኩ ነው። ምን ትበጣጣሽብኛለሽ? ያለ እኔ አፈርኩ ካንቺ ጋር መስራት ድንጋና እንዳትቀና ጉዳቱ ቆተም እሺ ወይ ግቢና እናውራ። አልገባም በቃ እንደዛ እንትን ካልሽ እንትን እንዳለ ማለት ነው። እኔም ነው ግቢ ውስጥ አትጠሪ አገዳውን እንዴ ትዳር ሰራተኛላችሁ እንዴ? እኮ ስራ ሰሪም በቃ ግቢ ምናምን ታጠጃለሽ፣ ምግብ ሰራሽ፣ ከዛ በኋላ ፍሪ ነሽ፣ እንደፈለሽ መሆን ትችያለሽ እንጂ እውነትሽ ነው። እዚህማ ትዳር ሰራተኛ ታን ባዛ አይነት ምሳ ምሰራልኝ የለማ ወረኛ። እንግዲህ ያሲን አሪፍ ስራ የሚሰራ ልጅ ነው። ደስ ይላል። ለዛሬ የነበረኝ ፕሮግራም ይሄን ይመስል ነበር። ኔክስት በሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ። ቻው።